بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته إن شاء الله تعالى زاري أدس درس يمن جمري هنا يمن جمرهم درس القاعدة النورانية እንግዲህ ቃዒደቱ ኑራንያን በተመለከተ ብዙ ነገር ማለት ይቻላል። ነገር ግን ባጭር ለመግለጽ ቁርአንን በአጭር መረዳት የፈለገ ቁርአንን በአጭር መንገድ ማንበብ የፈለገ ቃዒደቱ ኑራንያን በስነ ስርዓት ይረዳ ነው የምንለው። እንግዲህ ቃዒደቱ ኑራንያን ያዘጋጇት ታላቁ ሼኽ ኑር ሙሐመድ ሐቃኒ በመባል ይታወቃሉ። በ1272 ተወልደው በ1343 የሞቱ ዓሊም ናቸው። አላሁ ተባረከ ወተዓላ ይዘንላቸው። ዱንያ ምድር ላይ ተቅሪበን 71 አው 72 ዓመትን ቆይተዋል ማለት ነው። ቀጥታ ወደ ቁርአኗ ማብራሪያ ከመግባታችን በፊት ብዙ ጊዜ ቁርአን ከበደን ቁርአን ጠናን የሚል የሆነ አካል ቃዒደቱ ኑራንያን ያለ መረዳት ችግር ነውና በደንብ አድርገን ቃዒደቱ ኑራንያን በመረዳት ቁርአንን በአጭር ጊዜ ለማንበብ እንሞክራለን። ኢንሻአላህ በደንብ አድርገን ማብራሪያዎችን እየሰጠን የምንመለከት ይሆናል። طيب ቀጥታ ወደ ሼኹ ኪታብ እናምራ። ቢስሚላሂ الرحمن الرحيم ኪታባቸውን በበስመላ ጀመሩ። ቢስሚላህ በአላህ ስም የታገዝኩ ሲሆን ኪታቤን እጽፋለሁ እያሉ ነው። አርራህማኒ አዛኝ በሆነው፣ አርራሂሚ እንደዚሁም ሩህሩህ በሆነው ጌታ ስም ኪታቤን እጽፋለሁ። ይሄ እንግዲህ ማንኛውም አካል ቢስሚላህ ሲል እንደየሁኔታው ይለያያል። እኛ እዚህ ቦታ ላይ ኪታቧን ለመጻፍ ሳይሆን የተዘጋጀ ነው፣ ኪታቧን ለመቅራት እስከሆነ ድረስ በአላህ ስም የታገዘን ስንሆን ኪታቧን እንቀራለን እንላለን። ሼኹሳ ከሆኑ በአላህ ስም የታገዝኩ ሲሆን ኪታቤን እጽፋለሁ ነው የሚሉት። طيب ስለዚህ እሳቸው በአላህ ተባረከ ወተዓላ የታገዙ ሲሆኑ ኪታባቸውን መጻፍን እጀምራለሁ እያሉ ነው። እኛ ከሆነንሳ በአላህ የታገዘን ስንሆን ቂራአታችንን እንጀምራለን ነው። طيب ቢስሚላህ በአላህ ስም የታገዝኩ ሲሆን ኪታቤን እጀምራለሁ። አርራህማኒ አዛኝ በሆነው እጅግ በጣም አዛኝ የሆነ ማለት ነው። አርራሂም እንደዚሁም አዛኝ በሆነው ሁለታቸው አርራህማን አርራሂም የማዕና ልዩነት አላቸው። አርራህማን የሚለው ማዕናው ሰፋ ያለ ነው። አርራሂም የሚለው ደግሞ ከአርራህማን ከሚለው ጠበብ ያለ ትርጉም ይኖረዋል። ኢዘን ስንተረጉም ቢስሚላህ በአላህ ስም፣ አርራህማኒ እጅግ ሩህ በሆነው፣ አርራሂም እንደዚሁም አዛኝ በሆነው ብለን እንተረጉማለን። ለጀማሪዎች ይሄ በቂ ትርጉም ነው። ጠይብ ወደ መጀመሪያው ክፍላችን እናምራ። አደርሱል አወል የመጀመሪያው ክፍል ወይንም የመጀመሪያ ትምህርት ሑሩፉል ሂጃኢል ሙፍረዳህ። ሑሩፍ ማለት ሐርፎች ማለት ነው። ልብ በሉ። ሑሩፉል ሂጃኢ ማለት ከአሊፍ እስከ ያ ያሉ ሐርፎች። አልሙፍረዳህ ማለት ደግሞ የተነጣጠሉ ወይንም አንዳቸው ካንዳቸው ያልተያያዙ። طيب ስለዚህ የመጀመሪያው ክፍላችን የምንዳስሰው ስለምንድን ነው ከተባለን ነጠላ ስለሆኑ የአረበኛ ሐርፎች ይሆናል። ከአሊፍ እስከ ያ ያሉ ነጠላ ሐርፎችን ማወቅ። እንደሚታወቀው ወደ ትምህርታችንን ብንመጣ ማለትም ወደ ዓለማዊ ትምህርት ብንመለስ መጀመሪያ የምንማረው ፊደል ገበታዎችን ነው። ከዚያ በኋላ ነው እንደገና ወደ ውስጥ የምንገባው። የአረበኛንም ቃላቶችን ለማንበብ የግዴታ ከአሊፍ እስከ ያ ያሉ ሑሩፈል ሂጃ በመባል የሚታወቁትን ማወቅ ግድ ይላል። ስለዚህ በመጀመሪያው ደርሳችን የምንዳስሰው አደርሱል አወል የመጀመሪያ
ትምህርት ደርስ ማለት ትምህርት ማለት ነው። አልአወል ማለት የመጀመሪያ ማለት ነው። በአንድ ላይ ስናገናኘው አደርሱል አወል የመጀመሪያ ትምህርት። ጠይብ ቀጠልን። ሕሩፍ ማለት ሐርፎች ማለት ነው። ጠይብ ልብ በሉ ሐርፍና ሕሩፍ ይለያያል። ሐርፍ ከሆነ አንዲትን ቃል ብቻ ነው። ሕሩፍ ከሆነ ብዛት ላይ ነው የሚጠቁመው። ልክ ሰውና ሰዎች እንደምንለው ሰው ካለን አንድ ሰውን እንጠቁማለን። ሰዎች ካለን ብዛት ላይ ያመላክታል። እዚህም ላይ ሐርፍ ስንል አንድን ሐርፍ ይጠቁምልናል። ሕሩፍ ስንል ብዛት ላይ ይጠቁማል። እዚህም ላይ ታዳ ሕሩፉል ሂጃኢ ማለት ከአሊፍ እስከ ያ ያሉ ሐርፎች ማለት ነው። ሕሩፉል ሂጃ ብሎ ማለት ከአሊፍ እስከ ያ ያሉ ሐርፎች፣ እነሱ ደግሞ አልሙፍረዳህ ተነጣጥለው የመጡ አንዳቸው ካንዳቸው ያልተያያዙ ማለት ነው። አሊፍም ራሷን ችላ ነው የቆመችው፣ ባም ራሷን ችላ ነው የቆመችው፣ ታም ራሷን ችላ ነው የቆመችው። ጠይብ ስለዚህ እያንዳንዳቸው ብቻቸውን ሲሆኑ አንዳቸው ለአንዳቸው ሳይያያዙ ያላቸውን ቅርጽ በስነ ስርዓት የሚያስተምረን ትምህርት ነው። ጠይብ እንቀጥል ወደ ንባቡ። አሊፍ አሊፍ፣ ባ ባ፣ ታ ታ፣ ሳ ሳ፣ ጂም ጂም፣ ሓ ሓ፣ ኻ ኻ፣ ዳል ዳል፣ ዛል ዛል፣ ራ ራ። ለዛሬ የምንመለከተው እነዚህን ብቻ ነው። እነዚህን በደንብ አድርገን ልናውቃቸው ይገባል ማለት ነው። ጠይብ ወደ ንባባቸው ስንመጣ ብዙ ጊዜ የምንሳሳተው አነባበብ አይነት አለ። ለምሳሌ አሊፍ ላይ ስንመጣ ብዙዎች ሲያነቡ አሊፍ ብለው ሊ ብለው ይስባሉ። እንደዛ ተብሎ አይሳብም። ፈጠን ተደርጎ ነው የሚነበበው። አሊፍ ነው እንጂ የምንለው አሊፍ ተብሎ አይነበብም ማለት ነው። ስለዚህ አሊፍን በምናነብ ጊዜ ምን ብለን እናነባለን? ፈጠን አድርገነው እናነባለን። አሊፍ አሊፍ አሊፍ፣ በዚህ ልክ መነበብ አለበት። ወደ ሁለተኛው ስንመጣ ባ ብለን እልፍ አይባልም። ባ ብለው የሚያልፉ አሉ። ይሄ ስህተት ነው። መባል ያለበት እንዴት ነው? ባ ትንሽ ሳብ ማድረግ አለብን። ባ ባ። ጠይብ ወደ ሶስተኛው ስንሄድ ታ፣ እዚህም ላይ ታ ብለን እልፍ አንልም። ታ ላይም አፋችንን ከፈት አድርገን ማንበብ ይኖርብናል። ታ ታ። ወደ ሳ ስንሄድም እንደዚያው በተመሳሳይ ሳ ብለን በፍጥነት ማለፍ የለብንም። እዚህም ላይ ረጋ ብለን አፋችንን ከፈት። ሳ ሳ። ሌላው ደግሞ ሳ ሳይሆን በጥርሳችን አይደለም ይሄን የምንጠቀመው፣ የምላሳችንን ጫፋችንን ወደ ውጭ ወጣ አድርገን ነው የምንጠቀመው። ሳ እና ሳ ይለያያል። ስለዚህ ይህን በምናነብ ጊዜ ሳ እያለን በጥርሳችን ማንበብ የለብንም። ግዴታ ምላሳችን ወደ ውጭ ጫፏ ወጣ ማለት አለበት። ይህን ስናነብ ሳ ሳ ሳ ሀከዛ። በመቀጠልም ጂምም ላይ ጂም ተብሎ እልፍ አይባልም፣ ሳብ ማድረግ አለብን። ጂም ጂም ሀከዛ። በመቀጠል ሓ፣ ሓም ላይ አፋችንን ከፈት። ሓ ሓ። ቀጣይ ኻ ኻ። ይህን ደግሞ ብዙዎች ኸ ብለው ይሄዳሉ። ኸ ሳይሆን ኻ፣ አፋችንን መከፈት አለበት። ኻ ኻ ሀከዛ። ቀጣይ ዳል ዳል፣ ልክ እንደዚህ ሳብ እያደረግን ነው የምንጠቀመው። ዳል ዳል። ቀጣይ ዛል ዛል፣ እዚህም ላይ ምላሳችንን ወጣ ማድረግ አለብን፣ ልክ እንደ ሳ ማለት ነው። እዚህም ላይ ዛል ሳይሆን ዛል፣ የምላሳችንን ጫፍ ወደ ውጭ።
ዛል ዛል ቀጣይ ራ ራ ይህን ይመስላል ንባባቸው። በመቀጠል የሚገናኙና የሚለያዩበትንም ደግሞ እንመልከት። እንግዲህ አሊፍን በተመለከተ ለማንም በማይሰተር መንገድ ቅርጿን እንደምትመለከቱት ነው። በዚህ ልክ ነው። ልክ ወደ ትምህርታችን ስንመጣ አንድ ቁጥርን የሚመስል ቅርጽ ነው የያዘችው ማለት ነው። ቀጣይ ግን ወዳሉት ወደ ሶስቶቹ ሐርፎች ስንመጣ ባ ታ ሳ እነዚህ ሶስቶቹን ሐርፎችን ስንመለከት ግን እያንዳንዳቸው የሚገናኙበት መንገድ አለ፣ የሚለያዩበት መንገድ አለ። ለምሳሌ ባን ብትመለከቱ ይሄ ከላይ የምትመለከቱት ቅርጽ ከታ ጋራም ከሳ ጋራም ይመሳሰላል። የሚለያዩት እነዚህ ሶስቶቹ በምንድን ብቻ ነው? በነጥብ ብቻ ነው። ከላይ ባለው ነጥብ ወይም ከታች ባለ ነጥብ። ስለዚህ ባጭሩ ባን፣ ታን፣ ሳን ሶስቶቹን በደንብ አድርገን ለመለየት ከተፈለገ ነጥባቸውን በደንብ አድርገን ማየት ይኖርብናል። ለምሳሌ ባ ላይ ስንመጣ ባ ከታች አንድ ነጥብ ብቻ ነው ያላት፣ ከላይ ምንም የላትም። ስለዚህ ባን በምን መያዝ አለብን? ከታች አንድ ነጥብ አላት ብለን በደንብ አድርገን መያዝ አለብን። ወደ ታ ስንመጣ ደግሞ ታ ከላይ ሁለት ነጥብ ነው ያለው። ስለዚህ ከባ ተለየ። የባ ከታች አንድ ነጥብ ነው ያለው፣ ታሳ ከላይ ሁለት አለው። ወደ ሶስተኛው ስንመጣ ሳ ደግሞ ስንመለከት ከላይ ስንት ነጥብ አላት? 3 ነጥብ አላት። ስለዚህ አንድ ነጥብ ያለው ማን ነው ብንባል ባጭር ባ። 2 ነጥብ ያለው ማን ነው? ታ። 3 ነጥብ ያለው ማን ነው? ሳ ብለን ሶስቶቹን በደንብ አድርገን አስተውለን መመልከት ይጠበቅብናል። ሌላ ምንም የሚከበር ነገር የለውም። ነጥባቸውን በደንብ አድርገን ማየት። አሁንም ወደ ሶስተኛ ስንመጣ ደግሞ ጂም ሐ ኻ እነዚህ ሶስቶቹ ደግሞ አሁንም በቅርጽ ይገናኛሉ። እነዚህንም በተመሳሳይ የምንለያቸው በነጥብ ነው። ጂም እንደምትመለከቱት ከታች አንድ ነጥብ አለው። ሐ ምንም ነጥብ የለውም። ኻ ከላይ አንድ ነጥብ አለው። ስለዚህ ጂም ከታች አንድ አለው። ሐ ምንም ነጥብ የለውም። ኻ ከላይ አንድ ነጥብ አለው። ስለዚህ ባጭሩ ጂምን፣ ሐን፣ ኻን ለየናቸው ማለት ነው። ስለዚህ በደንብ አድርገን ልናያቸው ይገባል። ሌላ ምንም የሚካበድ ነገር የለውም። በደንብ አድርገን ማስተዋል ብቻና ብቻ ነው። ጠይብ ቀጣይ ደግሞ እንሂድ። ዳል ዛል። ዳል እና ዛል አሁንም በቅርጽ ደረጃ ይመሳሰላሉ። የሚለያዩት በነጥብ ነው። ዳል ላይ ስንመጣ ምንም አይነት ነጥብ የለውም። ዛል ላይ ስንመጣ ግን ከላይ አንድ ነጥብ አለው። ኢዘን ዳል ነጥብ የለውም፣ ዛል ከላይ አንድ ነጥብ አለው ብለን መለየት ነው ባጭሩ። ኢንሻአላህ ራ ደግሞ ከሚቀጥለው ከተመሳሳዩ ጋራ በቀጣይ አብረን ልዩነታቸውንና አንድነታቸውን የምናይ ይሆናል። ለዛሬ ይሄ ይበቃናል ማለት ነው። አንድ ጊዜ ንባባቸውን አነብላችኋለሁ። الدرس الأول حروف الهجاء المفردة ألف ألف با با تا تا ثا ثا جيم جيم حا حا خا خا دال دال ذال ذال را را ኢንሻአላህ የዛሬው ትምህርታችን በዚሁ የሚጠናቀቅ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።